እህቶቼን ላስተዋውቃችሁ ያው እናቸው እስኪ ኑ አትቀበሏቸው እነዚህ ውድ የኔ እህቶች ናቸው አያምሩም እስኪ ራሳችሁን አስተዋውቋቸው ሰላም ቤተሰቦች እኔ ሄዋን እባላለሁ እኔ ደግሞ እድላዊት እባላለሁ እሺ ያው እድላዊት የሄዋን ታናሽ ሄዋን የኔ የታናሽ ታናሽ እና ወንድሜ ደግሞ ዛሬ የለም አልተመቸውም ምታውቁት ይመስለኛል ዩቲዩብም ይሞካከራል እና ዛሬ አላመጣውላችሁ ሰላም 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 ውድ የኔ ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንኳን አደረሳችሁ ብያለሁ እናም ያው እንደምታውቁት ወደ ቤት ገብተናል ባለፈው አልሰጠቻችሁም ከናንተ ጋር እንደሆነ አልፈቀደችልኝም እናም እስከ ዛሬው ደስታዋን አላጣጣመችም እና በጣም ደስ ብሏታል እናንተን ከልብ አመሰግናለሁ ለምሊንም አመስግኑልኝ ለምሊ እንግዲህ አልተመቻትም ከኔ ጋር አይደለችም አሁን ከኔ ጋር ቪዲዮ እንቀጥላለን ወደፊት እንሄዳለን እና የስኬት ቀን እየቀረበ ነው ለኔ ወደፊት እንጓዛለን አሳያችኋለሁ በሚገርም ሁኔታ ወደናንተ መጣለው እንደነገርኳችሁ ከዚህ በፊት በነገርኳችሁ ልክ አንድ በአንድ በቃ እንደነገርኳችሁ ነው ማሳያችሁ ወደፊት ሄጄ ተለውጬ ትልቅ ቦታ ደርሼ አሳያችኋለሁ የምሬን ነው ይሄ ደግሞ ቃሌ ነው አሳያችኋለሁ ዛሬ ደግሞ ለየት ባለ መልኩ ነው የመጣሁት ቤተሰቦቼን ላስተዋውቃችሁ ነው እህቶቼን ላስተዋውቃችሁ ነው እንግዲህ ትቀበላላችሁ ብዬ ተስፋ አለኝ እና ወደናንተ ላመጣቸው ነው እንኳን ደህና መጣችሁ እንዲ ነው ተቀበሉት እናም አስተዋውቃችኋለሁ ፋዘር ደግሞ በሚያሳዝን ሁኔታ ዛሬ አልመጣም ብቻችንን ከፋዘር ጋር ልንገናኝ አልቻልንም ማለት አልመጣም ስላችሁ ቪዲዮ ላይ ነው እዚህ መጥቶ በጣም ስለታመመ ቪዲዮ ላይ ሊቀርብ አልቻለም እንግዲህ ያዝናለሁ ዛሬ ፋዘሬን አላስተዋወቅኳችሁም ይቅርታም አልጠየቅኩትም ብቻ የሚያስፈልገው ነገር ብቻ ከጎን ደስ እንዲለው እግሩ ላይ ወድቄ ነው እግሩ ላይ ደግሞ ተኝቷል አልተመቸውም እና በዚሁ ለቀን ውስጥ ይሻላል ብዬ ተስፋ አለኝ የዛኔ ደግሞ አሳያችኋለሁ አሁን ደግሞ እህቶቼን ላስተዋውቃችሁ ያው እናቸው እስኪ ኑ አትቀበሏቸው እነዚህ ውድ የኔ እህቶች ናቸው አያምሩም እስኪ ራሳችሁን አስተዋውቋቸው ሰላም ቤተሰቦች እኔ ሄዋን እባላለሁ እኔ ደግሞ እድላዊት እባላለሁ እሺ ያው እድላዊት የሄዋን ታናሽ ሄዋን የኔ የታናሽ ታናሽ እና ወንድሜ ደግሞ ዛሬ የለም አልተመቸውም ምታውቁት ይመስለኛል ዩቲዩብም ይሞካከራል እና ዛሬ አላመጣውላችሁም እሱን አልተመቸውም በቀጣይ ቪዲዮ ምናልባት ሲመቸው ወደናንተ ይዤው እመጣለሁ ምናልባት ከተመቸው ዩቲዩብ ይሞካከራል እኔ አሁን ያየሁት ቪዲዮ ሲለቅ ቢያንስ 8 ወር ምናምን ቢሆነው ነው ቪዲዮ ዩቲዩብ ከጀመረ እና አልተመቸውም ስራ ምናምን ሲል ፋሚሊም ቢያስተዳድረው እሱ ስለነበር ያው ፋዘር ስራ አቁሟል በጡረታ ነው ያለውና ሰላም በጡረታ ላይ ነው ያለውና እሱ ነው እነዚህ ልጆችን ያሳደገው እኔ ከወጣው በኋላ ማለት ነው እና አሁን ደግሞ አግዘዋለሁ አብረን ሆነን ቤተሰቡንም ዩቲዩብንም እንቆጣጠራለን ነው ምላችሁ እና ከልብ አመሰግናለሁ ባህልን በሚገርም ሁኔታ ደስ በሚል ሁኔታ አሳልፈዋለሁ እንዴት ነው በመገናኘታችን በጣም ደስ ብሎኛል ያው እንደምታውቁት ሁላችሁም ተደስተዋል ዛሬ እጥፍ ድርብ በዓል ነው እና ከዚህ በመቀጠል ደግሞ የሚገራርም ቪዲዮ ወደናንተ ይዤ እመጣለሁ አስቂኝና አዝናኝ ወይም ፕራንክ በማንኛውም እናንተ በሚመቻችሁ መልኩ እመጣላችኋለሁ እናም ቤተሰቦቼ ስላቀባበላችሁ ስለምታደርጉልኝ ነገር ከልብ አመሰግናለሁ ከቤተሰቦቼ ጋር ቀላቅላችሁኛል ከዚህ በኋላ ደግሞ ከህዝብ ጋር እንደምትቀላቅሉኝ ተስፋ አድርጋለሁ ከልቤ ነው የምር ተስፋዬ ከልብ ነው
ከናንተ ጋር በቃ እንደምቀላቀል አውቃለሁ አምናለሁ። ከዚህ በመቀጠል ደግሞ ያለውን ቪዲዮ አሳያችኋለሁ። በስራ ጥራት ባለው ቪዲዮ አስቂኝ ብቻ በሚገርም ሁኔታ ወደ እናንተ ቀርባለሁ። በቀጣይ ቪዲዮ ከፋዘር ጋር ወይም ወንድሜንና ፋዘርን አስተዋውቃችኋለሁ። እና እንዴት ነው አገባባችን? እንዴት ነው ፍጥነታችን? እና ለምሊንም በዚህ አጋጣሚ አመስግኑልኝ። ማዘር በቃ ስለሷ ስነግራት የት ነው ማገኛት ነው ያለችው። የምር አንድ ቀን ከተመቸኝ ወደሷ ወስዳታለሁ። በጣም ልታመሰግናት ትፈልጋለች። እኔም አመሰግናታለሁ። እናንተም ግን ስላደረጋችሁኝ አቀባበል በቃ አመሰግናለሁ። እና ከዚህ በኋላም አብረን እንደምንቀጥል ትልቅ ተስፋ አለኝ። ዛሬ በዓል ነው፣ 2 በዓል ነው ለኔ እንደነገርኳችሁ። ከቤተሰቦቼ ጋር ተቀላቅያለሁ። እህቶቼን ይሄው እንደዚህ ይመስላሉ። አያምሩም ግን እና ከልብ አመሰግናለሁ። ባይዘዌ እቺ ለቅርጽ እንዳይመስላችሁ እቺ ምን አይኗን ስለሚያማት የምታደርገው ነውና ትምህርት ላይ ናቸው። ትምህርት ላይ ደግሞ በጣም ጎበዝ ናቸው። ተውኔት ላይ ደግሞ በጣም ልዩ ተሰጥኦ አላቸው። ድሮ በእኔ በማውቀው ካሁን በኋላ ግን መቼም ይሻሻላሉ እንጂ ወደ ኋላ አይመለሱም። እስኪ ምናያቸው ይሆናል። እና እቺ እንደነገርኳችሁ ምንጽሯን ያደረገችው ለቅርጽ አይደለም፣ አይኗን ስለሚያማት ነው። ደግሞ አላት እንጂ ምሁር ነገር ነች። ወደ እናንተ አይመችም ለማቅረብ። እናም ከዚህ በኋላ እስኪ የኔ ታሪክ ያሳለፍኩት የህይወት ታሪክ ንገረን ወይም በተግባር አሳየን የምትሉ ኮሜንት ላይ አለው በሉኝ እና በቀጣይ ቪዲዮ እሱን ልልቀቅላችሁ። ማለት የጎዳና ልጅ ምን እንደሚያጋጥመው፣ የጎዳና ልጅ ምን እንዳሳለፈ፣ የጎዳና ልጅ ምን እንደሚባል እናም በቃ ያለውን ነገር መስማት ማወቅ የምትፈልጉ ኮሜንት ላይ ንገረን በሉ። በቃ ይሄ ኮሜንት ብቻ ጻፉልኝ እና እኔ የኔ ባጭሩ የኔ አስተማሪና በቃ አሳዛኝ የህይወት ታሪኬን እነግራችኋለሁ። እስኪ በራስ የቲክቶክ ቻናል እንቀበላለን እና የምትሉኝ እስኪ ልግባ ይገባ እና እሺ ካላችሁ በራሴ የቲክቶክ ቻናል እመጣላችኋለሁ። ከዚህ በኋላ በቲክቶክም በዩቲዩብም ቴሌግራም ላይም ታገኙኛላችሁ በዚሁ ስሜ በጎዳናው ልጅ ስሜ። እንደነገርኳችሁ ደግሞ መቼም አላደርገው ነገር ቢኖር ይሄ የጎዳናው ልጅ ቻናል የጎዳናው ልጅ የሚለው ቻናል መቀየር ነው። አልቀይረውም። ምክንያቱም ማስተማር እፈልጋለሁ፣ ሰዎችን ማስተማር እፈልጋለሁ። የጎዳናው ልጅ ምን እንደሚያጋጥመው እና ምን እንደሚያስፈልገው ማስተማር እፈልጋለሁ። ያንን ቪዲዮ ነው ቀጣይ የኔ ቀጣይነት ይኖረዋል ብዬ ያሰብኩት፣ ወደ እናንተ አቀርበዋለሁ ብዬ ያሰብኩት ያን ቪዲዮ ነውና ይሄን ስም መቀየር አልፈልግም። የራሴን ስም አሁን ልቀይር ነው። አስፋው የሚለው ልቀይረው ነው ስሜ። ሙሉ ማንነቴ መቀየር ስለምፈልግ ማለት ነው። ሙሉ ማንነቴ መቀየር ፈልጋለሁ ስላችሁ ደግሞ ያለፍኩትን ህይወት እረሳለሁ ማለት አይደለም። ያለፍኩትን ህይወት አንድ በአንድ ለእናንተ በቪዲዮ ያሳያችኋለሁ። አሁን የመጀመሪያ አገባብ የሚሆነው የኔ ያሳለፍኩት የህይወት ታሪክ ቁጭ ብዬ እነግራችኋለሁ። ምን እንዳጋጠመኝ እና በምን ምክንያት ከቤት እንደወጣው ከፋዘር ጋር በምን እንደተጣላን እነግራችኋለሁ በቀጣይ ቪዲዮ። አሁን አብረን እንቀጥላለን ማለት ያለውን ነገር በቪዲዮ አሳያችኋለሁ። ቅድም እንደነገርኳችሁ የጎዳናው ልጅ ሙሉም ያጋጥማቸውን ነገር በተግባር እና ከኖርማል ሰው ይልቅ የጎዳና ልጅ ፍቅር እንደሚያሳይም ጭምር የምታዩት ይሆናል በእኔ ቪዲዮ። ለሰው አስተማሪ የሆነ ቪዲዮ ነው። ወደ ሌላ ቪዲዮ ምናምን ያለፍኩበት ረስቼ ሌላ ቪዲዮ ወደ እናንተ አላቀርብም። ይሄም ቃሌ ነው። ማለት አሉ አንዳንድ ማንም አልረዳኝም እንደዚህ አላረጉልኝም ምናምን የሚሉ አሉ። በእርግጥ እኔ ደግሞ ፈጽሞ እንደዛ አልሆነም። ያለፍኩት ህይወት አንድ ባንድ ቀስ በቀስ እያስታወስኩኝ ወደ እናንተ ምቀርብ ይሆናል። ወደ እናንተ አቀርባለሁ። በቪዲዮ ነው ማሳያችሁ እና ትልቅ ቦታ አልደርስም። እስኪ በቃ አይታችሁ ገምቱ። እስኪ ትልቅ ቦታ የመድረስ ቻንስ የለኝም፣ እደርሳለሁ እና ቤቴንም ይሄን ቤት አድሼ ትልቅ ቦታ እደርሳለሁ ማለት። ከልብ አመሰግናለሁ ስለምታደርጉልኝ ትብብር፣ ስላቀባበላችሁ፣ ስለሙሉ ነገር ከልብ አመሰግናለሁ። በቀጣይ ቪዲዮ ወንድሜ ከመጣ አስተዋውቃችኋለሁ። ከፋዘርም ጋር ከተሻለው
እሱንም ይቅርታ ጠይቄ እገባለሁ። ካልሆነም ግን ቤት ላይ ያለውን አንድ ሁለት ዝም ብሎ አዋዋላችን አሳያችሁና ቀጥታ ወዴት ነው የምንሄደው? ወደ ጎዳና ላይፍ፣ ወደ ትምህርት፣ ወደ እናንተ ትምህርት፣ በቃ አስተማሪ የሆነ ትምህርት በቪዲዮ የማቀርብላችሁ ይሆናል። ቅድም እንዳልኳችሁ ለመጀመሪያ ጊዜ ማድረገው ምንድነው ያሳለፍኩትን ህይወት እንዲማሩበት፣ ለአንዳንዶች እንዲማሩበት በቪዲዮ አድርጌ ነግራችኋለሁ። ከልብ አመሰግናለሁ። የምትሉት ነገር አለ? እስኪ ተቀበላችሁ። በጣም ነው የምናመሰግነው ወንድሜን ከኛ ጋር ስላገናኛችሁልን። በጣም ናፍቆን ነበረ። በጣም እናመሰግናለን። ያው እሷ እንዳለችው ነው። እወዳችኋለሁ። ያው ከኔ ጋር ስላቀላቀላችሁ ማለታቸው ነው እና ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ትናፍቁኛላችሁ። የምር እየናፈቃችሁ ነው። በነገራችን ላይ በቃ ኮሜንት ላይ የሆነ ነገር ስታቀርቡልኝ በቃ ለኔ የለውጥ መንገድ ይመስለኛል። ማለት አይዞ በርታ ምናምን የምትሉት ነገር የእህትነት፣ የወንድምነት፣ የእናትነት በቃ የትልቅ ሰው ምክር ነው እና ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ። እንግባ ቤታችን።